fact, he was a very close friend even before he got elected. So ሲጀመር እኮ አብይ ጓደኛዬ ነው። ገና ጠቅላይ ሚኒስትር ሳይሆን በፊት ጀምሮ ጥብቅ ጓደኛዬ ነው። what he said was, ማን ነው የቅርብ ጓደኛ? Abiy was my close friend. አብይ የቅርብ ጓደኛዬ ነበር። You hated him. You said he was a genocidal warmonger, imperialist. ስትጠራው አልነበረም እንዴ? የጄኖሳይድ ወንጀለኛ፣ ጦረኛ፣ ኢምፔሪያሊስት ስትለው አልነበረም እንዴ? Yeah, but that doesn't change the fact. የአልጀዚራው አዘጋጅ መህዲ ሐሰን ራሱ ግርም ብቻ ሳይሆን ግራ ግብት ያለው ይመስላል። አንድ አይሁዳዊ ከአሹቲዝ ኮንሰንትሬሽን ካምፕ ተርፎ ሂትለር ጓደኛዬ ነበር ሲል አሊያም ኸርመን ጎሪንግ እኮ የልብ ወዳጄ ነበር እንዳለው የተሰማው ይመስል ሐሰን ምን አይነት ጓደኝነት ነው ይሄ በማለት ይገረማል። ጌታቸው ግን የትግራይን ህዝብ ሁሉ ጁንታ ብለው ክተት መክት አንክት ሲሉ በነበሩት በነ ፋናም ላይ የትግራይን ህዝብ እልቂት ለዓለም ሲነግሩ በነበሩት በነ አልጀዚራም ላይ ቀርበው አብይ ጓደኛዬ ነው የፌዴራሉን መንግስት በትግራይ ሴቶችን ደፍሯል ብያለም ዋገትም እያሉ ከመናገር የሚቆጥባቸውን ሞራል አልታደሉም። የህወሓት ቅሪቶችና መሪዎች በራሳቸው የፖለቲካ የፕሮፓጋንዳና የዲፕሎማሲ ስንፍና ለሁለት ዓመት ለመከበብና ለመጨፍጨፍ የዳረጉትን ህዝብ እየተፈራረቁ ገዳዮቹንም በደሎቹንም ሲክዱበት የመጀመሪያው አይደለም። የድርጅቱ ሊቀመንበር ባሳለፍነው ዓመት በሚዲያ ወጥተው 1 ሚሊዮን ህዝብ ተገደለ የሚባለው አመራሩን ለማስመታት ነው ማለታቸው አይዘነጋም። ከ1 ሚሊዮን በላይ ያለቀ ማስረጃ የለው፣ ጥናት የለው፣ ለማስፈራሪያ ነው ይለው። ተጨፍጭፈናል ለማለትም አይደለም፣ ጄኖሳይድ ፈጸምን ለማለትም አይደለም። አመራሩ አስጨረሰ ይላል። አመራር ለመምታት ስልጣን ለመያዝ የማይሰራ ነገር የለም። የህወሓቱ ሊቀመንበር እንደሚወራው አልገደላችሁንም እኮ ይሄ የሚነገረው እናንተ ጨፈጨፋችሁን ለማለት ሳይሆን አመራሩ አስጨፈጨፈን ለማለት ነው የሚል ይዘት ያለው መልእክት ባስተላለፉበት በዚያ ንግግራቸው የካዷቸውን ሟቾች ጌታቸው ረዳ ደግሞ ገዳዮቹን በመካድ ቀጥለውታል። ደብረጽዮን የሟቾቹን አሃዝ በቁጥር ለማሳነስ እየጣሩ የካዱት ላለመጠየቅ ከሆነ ጌታቸው የገዳዮቹን ስም ለመጠበቅ ለምን ተሟገቱ የሚለው ጥያቄ መነሳት ይኖርበታል። ለዚህ ምላሽ የሚሆነን ጉዳይ ለማግኘት ወደ ኋላ 7 ዓመትም መመለስ ይኖርብናል። በ2011 ነሐሴ ላይ የኢትዮ ፎረም የመጀመሪያ እንግዳ የነበሩት ጌታቸው ረዳ በጣቢያችን ቃለ መጠይቅ ለመስጠት በመፍቀዳቸው ሲመሰገኑ እንጀራዬ ነው በማለት መልሰው ነበር። አቶ ጌታቸው ለዚህ ለመጀመሪያ የኢትዮ ፎረም ፕሮግራም እንግዳ ስለሆኑ በጣም አመሰግናለሁ። እንጀራዬ ነው እንጀራዬ ነው። የቀድሞው የህወሓት ሁለተኛ ሰው አሁን እንጀራቸው በአልጀዚራም በፋናም ቀርቦ የቅርብ ጓደኛዬ የሚሏቸውን አብይን መከላከልና የእሳቸውን ወንጀል ማስተባበል ሆኗል። እሳቸው ለእንጀራቸው ብለው ገዳዮችን ሲክዱ፣ ደብረጽዮን ደግሞ ላለመጠየቅ ብለው ሟቾችን ያሳንሳሉ። አመራሩን ተጠያቂ ለማድረግ 1 ሚሊዮን ተገደለ ይሉብናል የሚሉትን ደብረጽዮን የሟቾቹን አሃዝ ሲያሳንሱት ከመጠየቅ ያመልጣሉ ወይ ብሎ የሚጠይቅ ከኃላፊነትም የሚያግድና የሚያባርር ድርጅት የላቸውም። ደብረጽዮን እንዲህ ብለው ከተናገሩ በኋላ ግን ጠቅላይ ሚኒስትር አብይ 1 ሚሊዮን እኮ አልሞተም ራሳቸውም ማን ቆጠረው ብለዋል በማለት ተሳልቀውባቸዋል። ትዝ ይላችሁ ከሆነ በትግራይ ጦርነት 1 ሚሊዮን ሰው አለቀ ብለው የትግራይ አካባቢ ሰዎች ነገሩንና እኛ ዝም አልናቸው። ያን የሚያክል ሰው ሊሞት እንደማይችል ስለምናውቅ፣ አሁን ደግሞ ራሳቸው ማን የቆጠረዋል ውሸት ነው እኮ አሉ። ራሳቸው ናቸው። የትግራይን ህዝብ የደመኛ ጠላቶቹ የአብይ አህመድና የሻቢያ መሳለቂያ ያደረጉት እንደ ጌታቸው ያሉ የህወሓት ቅሪቶችና እንደ ደብረጽዮን ያሉ አውራ ህወሓቶች እንዲህ እያደረጉ ከካዱ በዚህ መጠን በትግራይ ህዝብ ላይ የተፈጸመን ወንጀልና ወንጀለኞቹንም ለማሳነስ ብሎም ለመካድ ቆርጠው ከተነሱ በእነሱ መሪነት በአማራና በአፋር ክልሎች የተፈጸመውን ጥፋትስ እንዴት ሊያምኑ ይችላሉ? እነዚህ የኛ ህዝብ የሚሉትን የትግራይን ህዝብ ያልተቋረጠ በደል ለአብይ አህመድ እጅ መንሻ ሲሉ ዋናውን የወንጀሉን አስተባባሪ የካዱት ጌታቸው ረዳ የትግራይ ህዝብ ሞት አልተቆጠረም 1 ሚሊዮን የሚባለው እኛን ለመምታት ነው የሚሉት ደብረጽዮን ከክልላቸው ውጪ በቆቦና ጭና በጋሊኮማና በመጋለ በእነሱ መሪነት የተፈጸመውን የጦር ወንጀል ቢገረፉም ያምናሉ ተብሎ አይታሰብም። እንደ ጌታቸው ያሉ ሰዎችን እስከ ምክትል ሊቀመንበርነት ያደረሰው ህወሓትም እንደ ደብረጽዮን ባሉ ግለሰቦች መመራትን ወዶና ፈቅዶ ቀጥሏል። እንዳም ሆኖ ሰዎቹ ያሻቸውን ቢናገሩም በ21ኛው ክፍለ ዘመን
ዘመን በአብይ አህመድ አስተባባሪነት፣ በሻቢያ ተጋባዥነት፣ በደብረጽዮንና ጌታቸው ተዋናይነት 1 ሚሊዮን የሰሜን ኢትዮጵያ ህዝብ አልቋል የሚለውን ህግም ሆነ ታሪክ የማይክደው ሀቅ ሆኖ ይቀጥላል። እነዚህ ሰዎች ጄኖሳይድን በመፈጸምና ጄኖሳይድን በመካድ ጭምር እንደየውሏቸው የሚጠየቁበት የፍርድ ቀንም ይመጣል። በትግራይ ህዝብም ሆነ በአፋርና በአማራ ህዝብ ላይ የተፈጸመውን በደልና በዳይ አብይ አህመድ ቢክዱት፣ ጌታቸው ረዳ የጓደኛዬን ስም አትጥቀሱብኝ ብለው ቢከላከሉት፣ ደብረጽዮን ገብረ ሚካኤል አመራሩን ለመምታት ነው እያሉ ቢደመጡም በኢትዮጵያ ውስጥ ፍትህ የሰፈነለት ግን ከኑረምበርግ ችሎት የማይተናነስ ከአሩሻ ፍርድ ቤት የሚስተካከል ፍርድ በዘመናችን ሂትለሮችና ጎሪንጎች ላይ መፈጸሙ አይቀርም። ጌታቸው ለንደን ድረስ ሄደው ከመሐዲ ሐሰን ጋር ያደረጉት የአልጀዚራ ቆይታ ገና ሙሉ አልተለቀቀም። ቴሌቪዥን ጣቢያው ከጥቂት ዓመታት በፊት የአብይ አህመድ ቀንደኛ ተፋላሚ እያለ ሲገልጻቸው የነበሩት ጌታቸው ረዳ አብይ አህመድ ድሮም ዘንድሮም የቅርብ ጓደኛዬ ነው ብለው ሲመጡበት ግራ የተጋባ ይመስላል። እናም ለተለቀቀው አጭር ዝግጅት ጌታቸው ረዳ ኦን ሂዝ ኮምፕሊኬትድ ሪሌሽንሺፕ ዊዝ ፕራይም ሚኒስትር አብይ አህመድ የሚል ርዕስ ለመስጠት ተገዷል። ጌታቸው ረዳ በዚህ መጠን ከአገር አገር እየዞሩ ቋንቋም እየቀያየሩ በአማርኛም በእንግሊዝኛም ሆነ በትግርኛ አብይ አህመድን ለመከላከል እስከ አልጀዚራ ለመዝመት ስለምንፈለጉ በእርግጥ ይህንን ከማለትስ ውጪ ምርጫ አልነበራቸውምን የሚለውን የጠየቅናቸው አንድ የቀድሞ ጓደኛቸው ጌታቸው ከዚህ ውጪ ቢናገር ወደ አዲስ አበባ ወደ እንጀራው እንደማይመለስ ያውቃል ይሉና አይልጅ ማሰሪያው አይልጅ ገመዱ ጎጆማ ምን ይላል ዘግተውት ቢሄዱ የሚለውን የጥንት ዘፈን አጣቅሰው አይሆድ ማሰሪያው አይሆድ ገመዱ ስንት ቀን ይኖራል ዘግተውት ቢሄዱ ብለው ይተክዛሉ። የአልጀዚራው ቃለ ምልልስ ሙሉ ዝግጅት በሚቀጥለው ሐሙስ እንደሚተላለፍ ኢትዮ ፎረም ከአዘጋጆቹ ሰምቷል። ሙሉን ወደ አማርኛ መልሰን ለማስተላለፍ ከወዲሁ ቃል እየገባን መልካሙን ሁሉ በመመኘት እንሰናበታለን።